ወንድ ልጅን ከዚህ እስከዚህ ድረስ ያለውን ርዝመት አይተን የብልት መጠኑን ማወቅ እንችላለን የሚሉ አይነት ወሬዎችን ሰምታችሁ ሊሆን ይችላል። ጥናቶች ተደርገው ነበረ። ይህ እጅ ብቻ ሳይሆን የተለያዩ የሰውነት ክፍሎችን በመጠቀም ሰዎች ከዛ ጋር ፕሮፖርሽናል ነው የሚሉ አይነት ወሬዎችን ያወራሉ። ነገር ግን በተደረገው ጥናት ላይ እንደሚያሳየው ከሆነ ይህ ነገር ሁል ጊዜ ልክ ሆኖ የሚገኝ ነገር አይደለም። አንዳንዶቹ ላይ ልክ ሊሆን ይችላል፣ አንዳንዶቹ ላይ ደግሞ ልክ አይደለም። ስለዚህ እነዚህ አሳማኝ የሆኑ እንደዚህ አይነት ነገሮችን የምንገምትባቸው መንገዶች አይደሉም ማለት ነው። ጠመም ያለ ብልት ከሆነ ሴትን ለማርካት በጣም ቆንጆ ነው ሲባል ሰምታችሁ የምታውቁ ከሆነ ይህ ነገር ከሳይንስ የራቀ ነው። ነገር ግን አንዳንድ ሰዎች እንደዚህ አይነት ምርጫ ሊኖራቸው ይችላል፣ ወይም ከፖዚሽን ጋር በተያያዘ እንደዛ መርጣው እኔ እንደዛ ነው ደስ የሚለኝ የሚሉ ሴቶች ሊኖሩ ይችላሉ። ፔሮኒስ ዲዚዝ የምንለው ግን ይህ መጣመም ህመም ሲያመጣ እንዲሁም ደግሞ ስንፈተ ወሲብ ሲያስከትል ብልት ውስጥ መግባት ሳትችሉ ስትቀሩ እነዚህ አይነት ነገሮችን ካመጣ የዛን ጊዜ ፔሮኒስ ዲዚዝ የሚባለው መታከም ይኖርበታል። ብልት ቶሎ ጥንካሬን በሚያጣበት ጊዜ ያንን ተከትሎ ቶሎ መጨረስ ሊመጣ ይችላል። ይህ የሚሆነው እንዴት ነው? የእርካታ ጣራ ላይ ሳትደርሱ በፊት ብልታችሁ እየተልፈሰፈሰ መምጣቱን ሲያበዛ ያን ጊዜ አይምሯችሁ ቶሎ ሳይልፈሰፈስ በፊት ወይም ጥንካሬውን ሳያጣ በፊት ቶሎ ልጨርስ የሚለውን ለራሳችሁ ማስለመድ ትጀምራላችሁ። እንዲህ በሚሆንበት ጊዜ የምናደርገው መጀመሪያ የጥንካሬ ማጣቱን ነው የምናከመው። እሱን ካከምን በኋላ ያን ተከትሎ ስለሆነ ቶሎ መጨረሱ የመጣው እሱም አብሮ ይቀረፋል ማለት ነው። ከ4 ሰዓታት በላይ ቆሞ የሚቆይ ከሆነና የማይወርድ ከሆነ በአፋጣኝ የህክምና እርዳታ ማግኘት ይኖርባቸዋል። ፕራያፒዝም እንለዋለን። ይህ ሳይታከም ከቆየ ብልት ላይ ጉዳት ስለሚያደርስ እነዚህን ምልክቶች ማወቅ አለባችሁ። የመጀመሪያው ከ4 ሰዓታት በላይ ቆሞ የሚቆይ ሲሆን ነው። ሁለተኛ ደግሞ ህመም የሚኖረው ከሆነ አብሮ። ሌላ ዋናው መረሳት የሌለበት ነገር ደግሞ ኮንቲኒየስ የሆነ የመነቃቃት አይነት ፍላጎት ሳይኖር ወይም የግንኙነት ሙድ ላይ ሳትሆኑ ነገር ግን ቆሞ አልወርድ በሚልበት ጊዜ በአፋጣኝ የህክምና እርዳታ ማግኘት ይኖርባቸዋል። ሁለት አይነት ፈሳሾች አሉ በግንኙነት ወቅት ከብልት የሚፈሱ። የመጀመሪያው መንገዱን ለመጥረግና ለማለስለስ የሚጠቅም ሲሆን ከለር የሌለውና የመጣበቅ አይነት ወይም የማሟለጫ አይነት ባህሪ ያለው ነው። ይሄኛው በሚፈስበት ጊዜ አንዳንዶቻችሁ ቶሎ መጨረስ አለብኝ ብላችሁ ታስባላችሁ። ይህ ገና ግንኙነት እየጀመራችሁ ያለ መነቃቃት ላይ ያላችሁ ግንኙነት ሳታደርጉም እንዲሁም ፓንታችሁንም የማርጠብ አይነት ነገር ሊኖረው ይችላል። እኛ ቶሎ መጨረስ አለ የምንለው ከዛ በኋላ የሚፈሰው ነጭ ወፍራም የሆነው ከ1 ደቂቃ በታች ወይም ደግሞ ከ3 ደቂቃ በታች በሚፈስበት ጊዜ ከ6 ወር በላይ ሲቆይና መቆጣጠር ሳትችሉ ስትቀሩ እንዲሁም ደግሞ ሁለተኛ ዙር ላይም እንደዛ አይነት ነገር ሲያጋጥማችሁ ነው። የዘር ፍሬያችሁን በግንኙነት ሰዓት የሚያማችሁ ከሆነ እነዚህን ሁለት ነገሮች መለየት አለባችሁ። አንደኛው ህመሙ ያለው በመነቃቃት ሰዓት ሳትጨርሱ በፊት ወይም ለመጨረስ ረጅም ሰዓት እየወሰደባችሁ ከሆነ ነው። በዛን ጊዜ ልክ ወደዛ የሚሄደው የደም ዝውውር ስለሚጨምር እና እየሄደ ያለው ደም ኮንቲኒየስሊ ባለው መነቃቃት ምክንያት ወደ ኋላ እየተመለሰ ስላልሆነ ደም ስሮቹ ስለሚወጠሩ ያንን ተከትሎ የሚመጣ ህመም ነው። ይህ ታዲያ ልክ መነቃቃቱ ሲቆም ወደዛ የሄደው ደም በሚመለስ ሰዓት ህመሙ ይተዋል። ሁለተኛው ደግሞ ህመሙ ያለው የዘር ፈሳሽ ከፈሰሰ በኋላ ነው ወይ ነው። ያ በሚሆንበት ሰዓት መንገዱ ላይ ከፕሮስቴት ከምንለው አንስቶ ሌሎችም በውስጥ ያሉ ቬዝሎች እነሱ አካባቢ ላይ መቆጣቶች ሊኖሩ ስለሚችል ሁል ጊዜ የዘር ፈሳሽ ከፈሰሰ በኋላ ከሆነ በጣም ያንን ተከትሎ ህመም የሚኖረው የዛን ጊዜ መታከም ይኖርባቸዋል። አብዛኞቹ ሴቶች የሚረኩት በክሊቶራል ስቲሙሌሽን ነው ብለን ከዚህ በፊት አውርተን ነበረ። ክሊቶሪስ የትኛው አካል እንደሆነ ጉግል አድርጋችሁ ማየት ትችላላችሁ። ያንን ቦታ ብቻ በመነካካት ከ70 እስከ 80% የሚሆኑ ሴቶች የእርካታ ጣራ ላይ ይደርሳሉ። ይህ ቦታ ከ8000 በላይ ነርቭ ኤንዲንጎች ስላሉት በጣም ሴንሲቲቭ የሆነ ቦታ ነው። በተጨማሪ ደግሞ ፎር ፕሌይ ላይ ሌሎች መነካካት የምትችሏቸው ኢሮጂነስ ዞንስ የሚባሉት በጣም ስሜትን የሚያነቃቁ ቦታዎችን ልንገራችሁ። ከንፈር፣ ጆሮ፣ አንገት፣ የውስጥ ታፋ እንዲሁም ደግሞ ጡቶች በተለይ ደግሞ ጫፎቹ በጣም ሴንሲቲቭ የሆኑ ቦታዎች ስለሆኑ ግንኙነትን ወንድ ብቻ ሳይሆን ሴትም እንድታጣጥም እነዚህን ቦታዎች በመነካካትና በመሳም የግንኙነት ህይወታችሁን ከፍ ማድረግ ትችላላችሁ ማለት ነው። እኔ ሳልጨርስ ባለቤቴ ቀድማኝ ትጨርስና ቶሎ አትጨርስም እንዴ እያለች ትጨቀጭቀኛለች፣ ምን ይሻለኛል የሚል ጥያቄ ጠይቄ ነበር። ይህንን በደንብ ሚስቶች እንድታዳምጡኝ ይፈልጋለሁ። ምክንያቱም እንደዛ በምታደርጉበት ጊዜ የምታሳድሩት ጫና አለ። ያ ጫና ደግሞ ጭንቀትን ያመጣል። ያ ጭንቀት ደግሞ እንዲለቀቁ የሚያደርጋቸው ሆርሞኖች አሉና አድሬናሊን፣ ኮርቲሶል የምንላቸው አይነት ማለት ነው። እነዚህ በሚለቀቁበት ሰዓት ደግሞ የሚያደርጉት አንደኛ ወደዛ የሚሄደውን የደም ዝውውር ማጥበብ አይነት ባህሪ ይኖራቸዋል። ያ በሚሆንበት ሰዓት ደግሞ የብልት መልፈስፈስም ሊያጋጥማቸው ይችላል። ከዛ በተጨማሪ ደግሞ ዶፓሚን የምንለው በስነ ስርዓት አክት ማድረግ ስለማይችል በጭንቀት ሰዓት ላይ የዛኔ ምን ይፈጠራል? ጭራሽ እንዲዘገይ አንዳንዴ ደግሞ እስካለ መጨረስ ድረስ እንዲደርስ ያደርገዋል ማለት ነው። ገና ቅድመ ጨዋታ ላይ ያሉ ሴቷ እንደማማለል አይነት አክቶችን ስታደርግ ቶሎ ጨረሰ። በዛን ጊዜ ምን አላት? ስትንቀለቀይ አስደፋሽኝ አላት። ይሄኛውን ሲቪር ፕሪማቹር ኢጃኩሌሽን ወይም ደግሞ ከፍተኛ ደረጃ ላይ ያለ ቶሎ መጨረስ እንለዋለን።
እንደዚህ የሆነ ከ6 ወር በላይ የሚቆይ ከሆነ ሪሌሽንሺፓችሁ ላይ ጫና የሚፈጥር ከሆነ እንዲሁም ደግሞ ሁለተኛ ዙር ላይ እንደዚህ አይነት ነገሮችን የምታስተውሉ ከሆነና አብዛኛው ግንኙነቶቻችሁ ላይ ይህ ነገር የሚፈጠር ከሆነ ሕክምና ያስፈልገዋል ማለት ነው። ግንኙነት አስፈላጊ ነገር ነው ወይ? እንደ ምግብ፣ ውሃ፣ አየር እና እንቅልፍ ደረጃ አስፈላጊ ነገር አይደለም። ጤናማ ያልሆነ የግንኙነት ህይወት አለ ማለት ስለ አጠቃላይ ጤናችሁ የሚናገረው ነገር አለ። ምክንያቱም የግንኙነት ህይወታችሁ ጤናማ አይደለም ወይም ስንፈተ ወሲቦች አሉ ማለት የሆርሞን መዛባት ሊሆን ይችላል፣ የደም ስሮች ችግር ሊሆን ይችላል፣ የጡንቻ ችግር ሊሆን ይችላል፣ የነርቭ ችግር ሊሆን ይችላል። እንደዚሁም ደግሞ የአይምሮ ሰላም ማጣት ከስነ ልቦና ጋርም ተያይዞ ሊሆን ይችላል። ስለዚህ ጤናማ ያልሆነ ግንኙነት ህይወት አላችሁ ማለት ስለ አጠቃላይ ጤናችሁም የሚናገረው ነገር አለ ማለት ነው። ከዛ በተጨማሪ ደግሞ ከግንኙነት የሚገኙ ጥቅሞች አሉ። ጭንቀት ለመቀነስ ይረዳል። ትዳር ህይወት ጤናማነት በጣም ይጠቅማል። ለሪሌሽንሺፓችሁ ደስተኛ ለመሆን ይጠቅማል። እንዲሁም ደግሞ ኢሞሽናል ኢንቲሜሲ የምንለውም ነገር አለ አይደል? ለስሜታዊ ቅርርብ፣ ለነዚህም ነገሮች በጣም ትልቅ አስተዋጽኦ ስላለው እንደ አጠቃላይ ኳሊቲ ኦፍ ላይፍ ወይም የህይወትን ጥራት ለመጨመር እጅግ በጣም የሚጠቅም ነገር ነው። ጠዋት ብልቱ ስለሚቆም የግንኙነት ፍላጎቱ በጣም ከፍተኛ ነው ማለት አይደለም። አንድ ጤናማ የሆነ ወንድ በአንድ ምሽት ከ3 እስከ 5 ጊዜ ድረስ ብልቱ ይቆማል። ይህንን ኖክቸርናል ፒናይል ቱመሰንስ እንለዋለን። ይህ የሚፈጠረው ደግሞ ሰውነታችን የብልትን ጤንነት ለመጠበቅ የሚያደርገው አስፈላጊ ነገር ስለሆነ ነው። ስለዚህ ጠዋት ብልቱ የሚቆመው ደም ስሮቹ ጤናማ እንደሆኑ፣ በቂ ደም ዝውውር እንዳለ፣ በቂ እንቅልፍ እንደሚያገኝ እንዲሁም ደግሞ ጤናማ የሆነ የቴስቶስትሮን ምርት እንዳለ የሚጠቁመን ነገር ነው ማለት ነው። ስለዚህ ጠዋት ብልት የማይቆም ከሆነ ከጀርባ ሌሎች ችግሮች ሊኖሩ ስለሚችሉ መታችሁ ቼክ መደረጋችሁን እንዳትረሱ። ቶሎ መጨረስ የምትቸገሩ ሰዎች በጣም ቀላል ግን እጅግ ጠቃሚ የሆነ ማድረግ የምትችሉትን ነገር ልንገራችሁ። አተነፋፈስ ነው። ዳያፍራማቲክ ብሪዚንግ እንለዋለን። ይህንን ለማድረግ እንዴት ነው የምታደርጉት? እጃችሁን ሆዳችሁ ላይ ታደርጉና ከዛ በኋላ በአፍንጫችሁ በደንብ አየር ወደ ውስጥ ትስባላችሁ። ከዛ በኋላ ደግሞ ቀስ እያላችሁ በአፋችሁ ታስወጡታላችሁ ማለት ነው። እንደዚህ ትይዙትና ከዛ ማለት ነው። ይህንን በምታደርጉበት ጊዜ የነርቭ ስርዓታችሁን መረጋጋትንና ያንን ኮንትሮል ማድረግን ትለማመዳላችሁ። ይህንን ታዲያ በቀን ውስጥ እየደጋገማችሁ ታደርጉና ልክ በኋላ ላይ ስትለማመዱት በግንኙነት ወቅት በጣም ኤክሳይትድ በምትሆኑ ሰዓት ይህንን ብሪዚንግ ሰውነታችሁ ስለተለማመደው ያንን በምታደርጉበት ጊዜ ቶሎ መጨረስ እንዳይፈጠር ሊያደርግ ይችላል። ነገር ግን ብቻውን ሳይሆን ከመድኃኒት ጋር እንዲሁም ደግሞ ሌሎችም አብሮ የሚደረጉ ነገሮች አሉ ማለት ነው። ጠዋት ብልት ሲቆም ምንድነው ማየት ያለብን እና መቼ ነው እንደ ችግር የምናየው? እንደተነሳችሁ በትንሽ ደቂቃዎች ውስጥ ሊመለስ ይችላል። ስለዚህ ማየት ያለባችሁ ነገር አንደኛ የቆመ ነው ወይ ነው። ሌላኛው ደግሞ ሲቆም በምን አይነት ጥንካሬ ነው የሚቆመው? በጣም ልፍስፍስ ያለ አይነት መቆም ነው ወይስ ብልትን አልፎ መግባት የሚችል አይነት መቆም ነው እየቆመ ያለው? የሚሉትን ሁለቱን ነገሮች ነው በዋናነት የምናየው ማለት ነው። ጠዋት ጭራሽ የማይቆም ከሆነና በጣም ደካማ የሆነ አልፎ የሚቆም አይነትም ነገር ከሆነ እነዚህ ነገሮች መታየት ይኖርባቸዋል። ባሎች ለሚስቶቻቸው ደፍረው የማይናገሩትን ነገር እኔ ልንገራችሁ። ብልት አካባቢ ሽታ በሚኖርበት ጊዜ የግንኙነት ፍላጎታቸው ይቀንሳል። ስለዚህ እንዴት አድርጋችሁ ነው የብልትን ንጽህና የምትጠብቁት የሚለውን እናውራ። ዶቺንግ የምንለው ወይም ደግሞ ብልት ውስጥ ገብቶ መታጠብ የራሱ የሆነ ሪስኮች አሉት። ስለዚህ እንዴት ነው ንጽህና የምትጠብቁት? ውጪውን ነው በደንብ የምትታጠቡት። ከዛ በኋላ በጣም ሽታ ያላቸው ሳሙናዎችን፣ ሽቶዎችን ምናምን መጠቀም ሳይሆን ሽታ በሌለው ሳሙና መታጠብ። ከዛ በኋላ ደግሞ ማድረቅ ይኖርባቸዋል። እርጥበት አዘል ነገር የሚኖር ከሆነ እሱም የራሱን ሽታ ያስከትላል። እንዲሁም ደግሞ የውስጥ ልብሳችሁንም ደግሞ መቀየር ይኖርባቸዋል። ማታ ስትተኙ ደግሞ ባታደርጉት ደግሞ የተሻለ ነው ማለት ነው። ታዲያ ወንዶች ደግሞ ማወቅ ያለባችሁ ነገር ምንድነው? በተፈጥሮ የሴት ልጅ ብልት ሽቶ አይልም። የራሱ የሆነ ሽታ አለው። አሲዲክ የሆነ ኤንቫይሮንመንት ስላለው ጤንነቱን ለመጠበቅ ተብሎ ኖርማሊ ያለው ሽታ በጣም ደስ የሚል አይደለም። ነገር ግን መቼ ነው እንደ ችግር የምናየው? አሳሳ የሚል አይነት ሽታ ካለው፣ በጣም የሚከብድ አይነት ሽታ የሚኖረው ከሆነ፣ የሚያሳክካት ከሆነ፣ እንዲሁም ደግሞ ሌላ ፈሳሽ ነጭ ወፍራም እንደ አይብ የሚፈረፈር አይነት ፈሳሽ ካለ፣ ሽንት በምትሸናበት ጊዜ የሚያቃጥላት ከሆነ፣ በግንኙነት ወቅት የሚያማት ከሆነ የዛን ጊዜ የተለያዩ ኢንፌክሽኖች ወይም ደግሞ የአባላዘር በሽታዎችም ሊሆኑ ስለሚችሉ ያን ጊዜ መታከም ይኖርባታል ማለት ነው። በመጀመሪያ ለምንድነው መጥፎ ጠረን የሚኖረው? እዛ አካባቢ ፀጉር በሚኖርበት ጊዜ ላብ የመያዝ አይነት ባህሪ ስለሚኖራቸው ያ ደግሞ ለባክቴሪያ ለመራባት ምቹ ስፍራን ስለሚፈጥር ያንን ተከትሎ የሚመጣ ሽታ ሊኖር ይችላል። ሁለተኛ ደግሞ ሽንት ከተሸና በኋላ ብልት ላይ የሚቀር እንጥብጣቢ ነገር ሊኖር ስለሚችል ያንን ተከትሎም ሽታ ይመጣል። ሌላኛው ደግሞ የተለያዩ ኢንፌክሽኖች፣ የአባላዘር በሽታዎች በሚኖሩም ጊዜ ያንን ተከትሎም የሚመጣ ሽታ፣ ፈሳሽ፣ ቁስል የመሳሰሉ ነገሮች ሊኖሩ ይችላሉ። እንዴት ነው ንጽህና የምትጠብቁት? አንደኛ በቀን መታጠብ፣ ከታጠቡ በኋላ ደግሞ ያንን ቦታ ማድረቅ። በተጨማሪም ደግሞ የምትጠቀሟቸውን የውስጥ ልብሶች ንጹህ መሆናቸውንና ለቀቅ የሚሉ ለአየር ለማስገባት የሚመቹ አይነት ቢሆኑ የተሻለ ነው። ነገር ግን ለረጅም ጊዜ የሚቆይ ሽታ የሚኖር ከሆነ ግንኙነት አለማድረግ ለካንሰር ያጋልጣል። እስከ መጨረሻ ድረስ ስሙ።
ሁለት ነገሮች ማወቅ አለባችሁ ከዚህ ጋር በተያያዘ። አንደኛ ግንኙነትን አለማድረግ በራሱ ለፕሮስቴት ካንሰር አያጋልጥም ወይም ተጋላጭነትን አይጨምርም። ነገር ግን አንድ የተሰራ ጥናት ላይ እንደሚያሳየው ግንኙነትን የሚያደርጉ ሰዎች ወይም ደግሞ የዘር ፈሳሽን የሚያፈሱ ሰዎች በወር ውስጥ ከ21 ጊዜ በላይ እንደዚህ የሚያደርጉ ሰዎች ላይ በምልከታ ስተዲ ወይም ኦብዘርቬሽናል ስተዲ በሚባለው መሰረት በተወሰነ መልኩ የፕሮስቴት ካንሰር ተጋላጭነት ሪስካቸውን ቀንሶላቸዋል። ይህ ማለት ታዲያ ግንኙነት አለማድረግ ለፕሮስቴት ካንሰር ያጋልጣል ማለት ሳይሆን ግንኙነት የሚያደርጉ ሰዎች ግን በተወሰነ መልኩ ለካንሰር የመጋለጥ እድላቸው ሊቀንሱ ይችላሉ ማለት ነው። ሆነ ፈሳሽ የሚኖር ከሆነ ማቃጠል የሚኖር ከሆነ ሽንት ስትሸኑ እንዲሁም በግንኙነት ሰዓት በጣም ህመም የሚኖር ከሆነ ቁስል የሚኖር ከሆነ እናንተም ላይ ኢንፌክሽኖች ሊኖሩ ስለሚችሉ የዛን ጊዜ ቼክ መደረግ ይኖርባቸዋል ማለት ነው። ብልትህ ጤናማ ሆኖ ፍርሃትና ጭንቀት ካለብህ በምንም ተአምር አይቆምልህም። ይህ የሚሆንበት ምክንያት አእምሯችን በጣም ትልቁ የግንኙነት ህይወታችን ዋና አካል ስለሆነ ነው። ከፍላጎት ጀምሮ መነሳሳት እንዲኖር፣ ብልት እንዲቆም፣ የእርካታ ጣራ ላይ እንድትደርሱ፣ በጊዜ እንድትጨርሱ የሚያደርጋችሁ አእምሯችሁ ሪላክስድ መሆን ሲችል ነው። ከፍርሃትና ከጭንቀት ነፃ ስትሆኑ ነው። በተጨናነቃችሁና በፈራችሁ ቁጥር ግን ደም ስር ጤናማ ቢሆን፣ ነርቭ ጤናማ ቢሆን፣ ጡንቻዎች ጤናማ ቢሆኑ፣ ሆርሞኖች ኖርማል ቢሆኑ ራሱ ግንኙነት ህይወትን ማጣጣም አትችሉም። ብልትም እሺ ብሎ አይቆምላችሁም። ስለዚህ አንዴ ከዚህ በፊት የነበረ መጥፎ ኤክስፒሪየንስ ከዛ በኋላ ያሉትን በሙሉ እንዲያበላሽ መፍቀድ የለባችሁ። በተጨማሪም ደግሞ ከፍርሃት ነፃ ሆናችሁ ከጭንቀት ተላቃችሁ ነው ግንኙነትን ወደ ማድረግ መምጣት የሚኖርባችሁ ማለት ነው። በፊት ከ5 ደቂቃ በላይ የምትቆዩ ከነበረ ከቅርብ ጊዜ ወዲህ ግን ያ ከ3 ደቂቃ በታች እየሆነ ሁለተኛ ዙር ስትደግሙ ምንም ለውጥ ሳይኖረው እንደዛው የምትጨርሱ ከሆነ ይህንን ከጊዜ በኋላ የመጣ ቶሎ መጨረስ ወይም አኳየርድ ፒኢ እንለዋለን። ከ6 ወር በላይ ከቆየ ሪሌሽንሺፓችሁ ላይ ችግር እየፈጠረ ከመጣ እናንተም ደግሞ መቆጣጠር እየፈለጋችሁ መቆየት እየፈለጋችሁ ሳትችሉ ስትቀሩ የዛን ጊዜ መታችሁ መታከምና ቼክ መደረግ ትችላላችሁ ማለት ነው። ኖርማል የብልት መጠን ስንት ነው? ኖርማል የምንለው በደንብ ግትር ብሎ ከቆመ በኋላ ሲለካ ከ10 ሴንቲሜትር እስከ 15-16 ድረስ ያለውን ኖርማል ነው እንላለን። ከዛ በታች ሲሆን ትንሽ ነው፣ ከዛ በላይ ከሆነ ደግሞ ትልቅ ነው ይባላል። ውፍረቱም ደግሞ እንደዛው ግትር ብሎ ከቆመ በኋላ ሰፊ የሚባለው ክፍል ላይ ሄዳችሁ ስትለኩት ከ9 እስከ 10-11 ሴንቲሜትር ድረስ ኖርማል የምንለው ሳይዝ ነው ማለት ነው። ታዲያ ሁሌ እንደምላችሁ ሳይዝ ሳይሆን ጧት ያለመቆም ችግር አለ ወይ፣ ቶሎ መጨረስ ችግር አለ ወይ፣ በግንኙነት ሰዓት የመልፈስፈስ ነገር አለ ወይ፣ ዘግይቶ መጨረስ አለ ወይ፣ ፍላጎት ማጣት አለ ወይ የሚሉት እነዚህ ነገሮች ናቸው ዋና ማለት ነው።